የዲደብሊው ዜና እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ በምስራቅ ወለጋ ጊዳያና ወረዳ አንዶዴ ዲች ቀበሌና በደጋ ጂጊ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ዓ.ም ጀምሮ 19 ሰዎች መገደላቸውን እናት ፓርቲ አመለከተ። ዶይቼ ቬለ ያነጋገራቸው የአካባቢው ነዋሪ በበኩላቸው ከ500 በላይ ቤቶችና ከ20 በላይ ተሽከርካሪዎችም መውደማቸውን ገልጸዋል። የሱዳኗን አልፈሽር አካባቢ ለመጀመሪያ ጊዜ የጎበኙ የተባበሩት መንግስታት ድርጅት ባለሙያዎች በደረሰባቸው ጥቃት ስቃይ ላይ የሚገኙ ሲቪሎችን መመልከታቸውን ይፋ አደረጉ። በተሰናባቹ ጎርጎሮሳዊ ዓመት 2025 ወደ ስፔን ለመግባት የሞከሩ ከ3000 በላይ ስደተኞች ሕይወት ማለፉን የስፔን የስደተኞች መብት የተሰኘ ቡድን ዛሬ ይፋ አደረገ። ዜናው በዝርዝር በምስራቅ ወለጋ ጊዳያና ወረዳ አንዶዴ ዲች ቀበሌና በደጋ ጂጊ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ጀምሮ 19 ሰዎች መገደላቸውን እናት ፓርቲ አመለከተ። የፓርቲው ፕሬዝደንት ዶክተር ሰይፈ ስላሴ አያሌው ለዶይቼ ቬለ እንደተናገሩት ቅዳሜ ዕለት 2 ሰዎች በስለት ተገድለው አካላቸው ጥሻ ውስጥ ተገኝቷል። የፓርቲው ሊቀመንበር እንደሚሉት የተገደሉት ወገኖች ታጣቂዎች ሳይሆኑ የመንግስት ኃይሎች ከጥቃት ይከላከሉልናል ብለው በየቤታቸው የነበሩ ዜጎች መሆናቸውን ከስፍራው ለፓርቲያቸው መረጃ ደርሶታል። የአማራውም የኦሮሞ ማህበረሰብ አብሮ የሚኖርበት አካባቢ ነው። ከፍተኛ ቁጥር ያለው የአማራ ማህበረሰብ እዛ አካባቢ ላይ እንዳለ እናውቃለን። ራሳቸውን የሚጠብቁበት መሳሪያ በህግ የተፈቀደ እንዲታጠቁ ተደርጓል ከዚህ ቀደም እና ያንን መሳሪያ ጥበቃ መከላከያም ስለሚያደርግልጹ እንደዚህ አይነት መሳሪያ ስለማያስፈልግ መሳሪያዎቻችሁን አስረክቡ ተብለው መሳሪያቸውን አስረክበዋል። አሁን በቅርቡ ጊዜ የሆነው ምንድን ነው? ከፍተኛ ቁጥር ያለው የኦሮሚያ ልዩ ኃይል ወደ አካባቢያቸው መምጣቱን ነግረውን ነበር እና ስጋት ላይ ወድቀው እንደነበር ነግረውን ነበረው። ከታህሳስ 14 ቀን ቀደም ብሎ ነዋሪዎቹ አደጋ እንዳንዣበበባቸው ለፓርቲው መናገራቸውንም አክለው ገልጸዋል። ከአካባቢው ስለደረሳቸው ስጋትም ቀደም ብሎ ፓርቲያቸው መግለጫ ማውጣቱንም አመልክተዋል። የምስራቅ ወለጋ ጊዳያና ወረዳ ነዋሪ መሆናቸውን ለዶይቼ ቬለ የገለጹ አንድ እማኝ በተጠቀሰው ዕለት ተፈጸመ ያሉትን እንዲህ ዘርዝረዋል። በዚህ አጋጣሚ ባለባቸው የደህንነት ስጋት ድምጻቸው በቴክኒክ እንዲለወጥ ተደርጓል። የተደረገው ነገር በታህሳስ 14 ቀን 560 ቤቶች ሲወድሙ 19 ንጹሃን በዚላና በተለያዩ በኮረራማ ነገር አንገታቸው ተቆርጦ እስከ ዛሬ ድረስ አድራሻቸው ያልታወቁ የንጹሃን አስከሬኖች ይገኛሉ። ሲቀጥል ደግሞ 29 ተሽከርካሪዎች፣ አንድ ተሽከርካሪ ባጃጅ፣ አንድ ደግሞ የመሰለፊያ ትራክተር ይገዳል። እነዚህ ነው ወድመዋል። ያው 562 ቤቶች ስንደት በውስጡ ብዙ አንድ ቃል ያልወጣ የመጋዘኖች አሉ፣ የመጠጥ መጋዘኖች አሉ፣ የሸቀጣሸቀጦች አሉ፣ የተለያዩ ሱቆች ይገኙበታል። በምስራቅ ወለጋ ተፈጸመ የተባለውን በተመለከተ ከመንግስት ኮሚኒኬሽን ጉዳዮች ኃላፊዎችን በስልክ ለማግኘት በተደጋጋሚ ያደረግነው ጥረት ስልካቸው ባለመነሳቱ አለመሳካቱን መግለጽ እንወዳለን። የሱዳኗን አልፋሽር አካባቢ ለመጀመሪያ ጊዜ የጎበኙ የተባበሩት መንግስታት ድርጅት ባለሙያዎች በደረሰባቸው ጥቃት ስቃይ ላይ የሚገኙ ሲቪሎችን መመልከታቸውን ዛሬ ይፋ አደረጉ። የፈጥኖ ደራሹ ኃይል ታጣቂዎች አካባቢውን ከያዙ በኋላ ለረሃብ በተጋለጠችው ከተማ የውሃ ወይም የንጽህና መጠበቂያ አገልግሎት አለመኖሩን የመንግስታቱ ድርጅት የሰብአዊ እርዳታ አስተባባሪ ዴኒስ ብራውን ለፈረንሳይ የዜና አውታር ተናግረዋል። ነዋሪዎቹ እጅግ አደገኛ ሁኔታ ውስጥ መሆናቸውንም ገልጸዋል። ብራውን እንደሚሉት አንዳንዶቹ ማንም በሌለባቸው ህንፃዎች ውስጥ፣ ሌሎቹ ደግሞ በፕላስቲክ በተሸፈኑ ቦታዎች እየኖሩ ነው። ፈጥኖ ደራሹ ኃይል ባለፈው ጥቅምት ወር አልፋሽርን ከያዘ ከ550 ቀናት በላይ እንደሆነው ነው የተገለጸው። የመንግስታቱ ድርጅት የሰብአዊ እርዳታ ቡድን ባለፈው ሳምንት አርብ ነው ለመጀመሪያ ጊዜ ከተማዋን ለመጎብኘት የቻለው።
በተሰናባቹ ጎርጎሮሳዊ ዓመት 2025 ወደ ስፔን ለመግባት የሞከሩ ከ3000 በላይ ስደተኞች ሕይወት ማለፉን የስፔን የስደተኞች መብት የተሰኘ ቡድን ዛሬ ይፋ አደረገ። እንደ ቡድኑ መረጃ ከሆነ በዚህ ዓመት የሞቱት ተሰዳጆች ቁጥር በ2024 ዓ.ም ከነበረው ቀንሷል። በግርድፍ ትርጉሙ ተንቀሳቃሽ ድንበሮች ማለትም ካሚናዶ ፍሮንታሬስ የተሰኘ ቡድን በመግለጫው እንዳመለከተው እስከ ህዳር ማለቂያ ገደማ ድረስ በአትላንቲክ የስደት መስመር ከአፍሪቃ ወደ ስፔን ካናሪ ደሴት ለመግባት ሲሞክሩ 3090 ተሰዳጆች አልቀዋል። እንዲያም ሆኖ ቡድኑ እንደሚለው ምንም እንኳን በዚህ መስመር የተሰዳጆቹ ቁጥር ቢቀንስም ከጊኒ እየተነሱ የባሰ አደገኛ በሆነ የስደት መስመር ወደ ስፔን ለመግባት የሚሞክሩ ተበራክተዋል። ቡድኑ መረጃውን ያጠናቀረው ከተሰዳጆች ቤተሰቦችና ከይፋዊ ሰነዶች መሆኑን አስታውቋል። በመረጃው መሰረትም ከሞቱት መካከል 437ቱ ህጻናት፣ 192 ሴቶች መሆናቸውን ለይቶ ገልጿል። በጎርጎሮሳዊ 2024 ወደ ስፔን ለመግባት ከሞከሩ ህገወጥ ተሰዳጆች ከ10 ሺህ በላይ ህይወታቸው ማለፉን በመግለጫው ጠቅሷል። የምታደምጡት የዶቼ ቬለ ዲደብሊውን ዜና ነው። እስራኤል ለሶማሌላንድ የሰጠችው የሉዓላዊ ሀገርነት እውቅና ጠንካራ ትችት ገጥሞታል። ባለፈው ሳምንት አርብ ዕለት እስራኤል እውቅናውን ይፋ ካደረገች አንስቶ የተለያዩ ሀገራትና ተቋማት እርምጃውን አውግዘዋል። በዛሬው ዕለት ደግሞ የቻይና መንግስት እውቅናው የሶማሊያ ግዛቶች ውስጥ መለያየትን ሊያስከትል የሚችል ነው ሲል አጥብቆ ተቃውሟል። የቻይና የውጭ ጉዳይ ቃል አቀባይ ሊንጂያን ለዘጋቢዎች በሰጡት መግለጫ የትኛውም ሀገር በሌላ ሀገር ውስጥ ያሉ ተገንጣይ ኃይሎችን መደገፍ ወይም ማበረታታት የለበትም ነው ያሉት። ቻይና የሶማሊያን ሉዓላዊነት፣ ህብረትና የግዛት አንድነት አጥብቃ ትደግፋለች። የሶማሊያን ግዛት የሚከፋፍሉ ድርጊቶችን ደግሞ ትቃወማለች። የሶማሌላንድ ጉዳይ ሙሉ በሙሉ የሶማሊያ የውስጥ ጉዳይ ሲሆን መፍትሄ ሊያገኝ የሚገባው ደግሞ በሶማሊ ህዝብ ወግ መሰረት በራሳቸው አገራዊ ሁኔታዎችና በህገ መንግስታቸው ነው። ከአካባቢው ውጭ ያሉ ሀገራት ያልተገባ ጣልቃ ገብነትን ማቆም አለባቸው። የትኛውም ሀገር ለራሱ ስግብግብ ፍላጎት ሲል በሌሎች ሀገራት ውስጥ ያሉ ተገንጣይ ኃይሎችን መደገፍና ማነሳሳት የለበትም። የሶማሊላንድ ባለስልጣናት ሁኔታውን በግልጽ ተገንዝበው የመገንጠል እንቅስቃሴዎችን እንዲያቆሙና ከውጭ ኃይሎች ጋር ከመተባበርም እንዲቆጠቡ እናሳስባለን። እስራኤል ለሶማሌላንድ ከሰጠችው የሀገርነት እውቅና ጋር አያይዛ በእርሻ፣ በጤና፣ በቴክኖሎጂና በኢኮኖሚ ዘርፍ ትብብር ለማድረግ መፈለጓን ገልጻለች። የየመኑ ሁቲ አማጺ ቡድን በበኩሉ እስራኤል ሶማሌላንድ ውስጥ የሚኖራት ማንኛውም ነገር የጥቃት ኢላማዬ ይሆናል ብሏል። ቻይና በዛሬው ዕለት በታይዋን አካባቢ በተኩስ የታጀበ የአየርና የባህር ኃይሏን ያካተተ ወታደራዊ ልምምድ አደረገች። የቻይና ድርጊት የታይዋንን ዋነኛ ወደቦች ስራ እስከ ማስተጓጎል መድረሱ ነው የተገለጸው። ታይዋን ወታደራዊ ወከባ ያለችውን የቤጂንግን ድርጊት ኮንናለች። ታይዋን ውስጥ ለጉብኝት የተገኙ ወገኖች ድንገተኛው ተኩስ እንዳስደነገጣቸው ነው የተነገረው። ቻይና ግን በሰሜንና ደቡብ ምዕራብ ታይዋን አካባቢ በተኩስ የታጀበ ወታደራዊ ልምምድ እንደምታካሂድ መግለጿን አዣንስ ፍራንስ ፕሬስ ዘግቧል። ቀደም ሲል ዩናይትድ ስቴትስና ታይዋን የጋራ ወታደራዊ ልምምድ አድርገዋል። ቻይና የውጭ ኃይሎች ታይዋንን ለማስታጠቅ የሚያደርጉት ሙከራ የዋና ከተማ ታይፔ ጎዳናዎች ላይ የእውነት ጦርነትን ይጋብዛል ስትል አስጠንቅቃለች። ይህ ዶቼ ቬለ ነው። ከዶቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። በምስራቅ ወለጋ ጊዳ አያና ወረዳ አንዶዴ ዲች ቀበሌና በደጋ ጅጋ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ዓ.ም ጀምሮ 19 ሰዎች መገደላቸውን እናት ፓርቲ አመለከተ። ዶቼ ቬለ ያነጋገራቸው የአካባቢው ነዋሪ በበኩላቸው ከ500 በላይ ቤቶች ከ20 በላይ ተሽከርካሪዎችም መውደማቸውን ገልጸዋል።
የሱዳኗን አልፋሽር አካባቢ ለመጀመሪያ ጊዜ የጎበኙ የተባበሩት መንግስታት ድርጅት ባለሙያዎች በደረሰባቸው ጥቃት ስቃይ ላይ የሚገኙ ሲቪሎች መመልከታቸውን ይፋ አደረጉ። በተሰናባቹ ጎርጎሮሳዊ ዓመት 2025 ወደ ስፔን ለመግባት የሞከሩ ከ3000 በላይ ስደተኞች ሕይወት ማለፉን የስፔን የስደተኞች መብት የተሰኘ ቡድን ዛሬ ይፋ አደረገ። ዜናው